التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله السلام عليكم ورحمة الله وبركاته. يا أبو بكر رضي الله عنه سمسي النساء عمر بن الخطاب رضي الله عنه اندهلو نبر أبو بكر لؤلاችን ነው የኛ ልዑል ነፃ አውጥቶልናል። ይህ ሰው እንዲህ ያለውን የሙገሳ ቃል ሲሰማ ግንባሩን ደፋ አይኑን ገርበብ በማድረግ እኔ ትላንት ባሪያ የነበርኩ የሐበሻ ሰው ነኝ ይል ነበር። ሙሉ ስሙ ቢላል ኢብኑ ረባህ ሲሆን የነብያችን ሰለላሁ ዐለይሂ ወሰለም ሙአዚም በመሆን ይበልጥ ይታወቃል። ቢላል እስልምናን ከመቀበሉ በፊት በህዝቡ ዘንድ ከእንስሳ ተለይቶ የማይታይ የተናቀ ባሪያ ነበር። ያሳዳሪውን ግመል ከመጠበቅ ባሻገር የህይወት ሚና የሌለው ከሞተ በኋላ ቀርቶ በህይወት እያለም አስተዋሽ የሌለው ተራ ፍጡር ነበር። ነገር ግን እስልምናን ከተቀበለ በኋላ በነብያችን ሰለላሁ ዐለይሂ ወሰለም እጅግ የሚፈቀር ሰሃባ በምን ይሁን የዛን ውድ ነብይ አሽረፈል ኸልቅ ልብ መማረክ የቻለው? ቢላል ለአላህና ለረሱሉ ያለውን ፍቅር መግለጽ የጀመረው ገና ከጀመሩ ነበር። እስልምናን ከተቀበለ በኋላ ፈታኝ የሆኑ ስቃዮች ይደራረቡበት ጀመር። የቢላል መስለም በመካ ምድር ተሰማ። የበኒ ጁማህ መሪዎች በቁጣ ተወጠሩ። በተለይ አሳዳሪው ኡመያ ኢብኑ ሐለፍ ሐበሻዊው ባሪያው መስለሙ እንደ ትልቅ ነውርና ንቀት ቆጠረው። ለዚህም ቢላልን በግለታማ አሸዋማ መሬት ላይ እርቃኑን እያንከባለሉ